ፍቅረኛሞች ነን አይደለን? አሚር ረፍ ቤቲ እውነቱን ተናገሪ። እውነቱን ተናገሪ። እውነቱን ተናገሪ። ጅል እንዴ! እውነቱን ተናገሪ። ያማን እንዴ! እውነቱን ተናገሪ። ቤተሰቦች ያዩታል። ቤት ነግሬሻለሁ። ቤቲ አንተ ነግሬሻለሁ። ድጋሚ እንዳታዋርድ እሺ። እንደምትል እርግጥ አንቨርሰሪ ሆራ አክብረን ተደስተን ብዙ ቤተሰብ አይቶ አንቨርሰሪ አከበረን ፍቅረኛችንን ፍቅረኛ እንዴት እርግጠኛ ትሆናለህ ትለኛለህ? ሲቀጥል እቴን ያከበረልኝ ነው እሱን ነው ወደ አንቨርሰሪ ቀየረው እሱ ነው እንጂ እኔና እሱ ሌላ ግንኙነት ምናምን ነገር የለንም። ጀስት ቪዲዮ እንሰራለን አብረን። ከዛ በተረፈ በቃ እናወራለን። በቃ ቤስ አልቀበል ሰሜ መልሽልኝ። እንደምታፈቅሪኝ ተናገሪ። በቃ ፍቅረኛሞች አይደለንም። መልሽልኝ። እኔ አንቺ ፍቅረኛሞች አይደለንም። እኔ አንቺ ፍቅረኛሞች አይደለንም። እውነቱን ተናገሪ። እውነቱን ተናገሪ። ሌላን ተናገሪ። በስተክክል ነግሬሻለሁ። እየለመንኩሽ ነው። በስተክክል ተናገሪ። አልናገርም። ጎዳሽ? ስሚ ጎዳሽ? አታናግረኛው ሙበና። እሺ በቃ እረው ቤተሰብ እንዳያችሁት ነው ማለት ነው። እንዴት ሴት ልጅ ናት እኮ። ሴት ልጅ እኮ አይመታም እንዴ! ማፍቷ እኮ ነው። እንኳን ወደዚህ ቻናል ላይ በሰላም መጣችሁ ቤተሰቦቻችን። ሰላም ይብዛላችሁ ወደ ቤተሰቦቼ። እንግዲህስ ይሄ ቪዲዮ አይቼ ማለፍ አልቻልኩትም። ለምን ብትሉት ሴት ልጅ ትማታለች እንዴ? ሴት ልጅ አይማታም። ደግሞ ለሷ ቁምቤ ማለቷማ ማፍቷ ነው። ሩዋ እንደ ግዴታ ነው እንደ አንድ ሰው አልፈልግም ካለ ወደ ቤተሰቦቻችን ይሄ ለእናንተ ትችዋለሁ። ሀሳባችሁ ማጣብ ትችላላችሁ። ቤት ክፍት ነው ማለት ነው። እኔ ማለት የፈለኩት ማፍቶ አይደል እንዴ ማለት አንድ ሰው አንድ ነገር አልፈልግም ያ ነገርም አያስፈልገኝም ካለ ማፍቷን አይደለ? ለምሳሌ እናንተ አንድ ምግብ ለማብላት ውስጣችሁ ደስ ካላለ ከበላችሁ ትታመማላችሁ አይደለ? አንድ ነገር አልፈልግም ካልኩት ወይም አያስፈልገኝም ካላችሁ አያስፈልጋችሁም አይደለ? ዲዚ ሴት ልጅ ላይ ግፍ ዱላ በዱላ ይሄ ለእናንተ ትችላላችሁ። ሀሳባችሁ መጻፍ ትችላላችሁ። ሁለተኛ ደግሞ ከዚህ በፊትም አባይ ቴሌቪዥን ላይ እንደዚህ ይሄው እዚህ ጋር ፎቶ ላይ እንደሚታዩት እዚህ ፎቶ ላይ እንደሚታዩት ማለት ነው። እዚህ አባይ ቴሌቪዥን ላይ እሷ እንደዚህ እንትን ጠይቆ ነበረ እና ያን ሰዓት እምቢ አለች። ተጠይቀው እምቢ አለች ማለት ነው። እኔና እሱ ምንም የማይ ማለት በቃ እንትን የለንም፣ የፍቅር ግንኙነት የለንም። በዛ ላይ ደግሞ እኔና እሱ ያገናኘው ስራ ነው እና በቲክቶክ ላይ ነው የታወቅ ነው እና ስራ ነው እንጂ እንደዚህ አይነት ነገር ውስጥ ነው የለውበትም እና ብላ ያ ላይ እንደዚህ ብላ አውርታ ነበረች እንደዛ በስ። ስለዚህ አሁንም አልለቃትም ብሎ እንግዲህ ሄዛ በጣም ህዝቡ ፊት ላይ በጣም ማለት ነው በጣም እዛው ራሱን ጥሎ ማለት ነው በዛው ተደፍቶ ማለት ነው። ቤተሰብ በጣም ነው እዛው ሰዎች ሁሉም በጣም ነው የተጨናነቁት ማለት ነው። ምክንያቱም እሷ እኔ እንደዚህ አይነት ነገር ውስጥ አልገባም። ቤተሰብ የሚባል ነገር አለ። ስለዚህ እኔና እሱ በእንደዚህ ደረጃ ሳይሆን በስራ ላይ ነው የተገናኘ ነው። ስለዚህ እኔ እንደዚህ አይነት ቦታ ወይም እንደዚህ አይነት ነገር ላይ አልገባም ብላ እምቢ አለች ማለት ነው። ከዛስ ያን ቀን በጣም ነው ያው ለማስተዋል እንትን ላድርጋችሁ ላሳያችሁ ቪዲዮን ቀንጨፍ አድርጌ ላሳያችሁ። አባይ ቴሌቪዥን ላይ እሱ የፍቅር ጥያቄ ሲጠይቅ እንዴት እንደሆነ ማለት ነው ላሳያችሁ አንዴ። እንግዲህ እንደምታዩት ነው አባይ ቴሌቪዥን ላይ ሲጠይቅ እምቢ አለች ማለት አልቀበልም አለች። ለምን እኔና እሱ ቤስት ፍሬንድ ነን እንጂ ጓደኞች ነን እንጂ እንደዚህ ደረጃ የሚያደርስ ነገር አይደለም ምናምን ስትል ታወራለች ማለት ነው። በዛ ላይ በጣም እንደምታዩት ነው ቪዲዮ ላይ
በጣም ፈንት ነው የበላው ልጁ ማለት ነው። እንግዲዋስ ከዛን ይሄ ካለቀ ወይም ከዚህ ፕሮግራም ቀጥሎ ነው እንግዲህ አሁን እሱ መልሶ በሌላ እንትን ላይ እየመጣ ማለት ነው። ማለት ይሄ ህዝብ ሁላ ፊት ወይም በዚህ ሰው እንግዲህ ሞልቷል እዛ ላይ ሁሉም ጥያቄና መልስ ላይ ያው እንግዲህ አባይ ቴሌቪዥን በጣም ታውቁታላችሁ ብዬ አስባለሁ። አባይ ቴሌቪዥን ብዙ ልጆች እናውቃለን። በጣም ነው ራሱ የሚወደው፣ በጣም ነው የምንከታተለው። እዛ ፊት ለፊት እንግዲህ እሱ ስጠይቅ እምቢ አለች። ከዛን በጣም ነው የተናደደው፣ በጣም ከምለው በላይ። ከዛን እሷ እንግዲህ ምን አለች? ለምንድነው እሺ ማትየው ብላ ልጅቶን ስጠይቃት እነሱ በስራ ምክንያት ነው የተገናኘ ነው፣ በስራ አማካኝነት ነው እንጂ ሌላ ግንኙነት የለንም። ስለዚህ እኔ እንደዚህ አይነት ነገር ደግሞ ፕሮግራም አለ ምናምን አላለኝም። ስለዚህ እኔ እንደዚህ ውስጥ አልገባም፣ እጅም አልከትም ምናምን አለች ማለት ነው። ከዛስ ምን ተፈጠረ መሰላችሁ? ሁለተኛ ደግሞ አሁን ቀደም ብላችሁ ያያችሁት ቪዲዮ ላይ እንግዲህስ ዱላውን ይዞ መጥቶ በግዴታ በቃ አው ቀለበት አድርጊ በግዴታ ማለት ነው። እና በአሁኑ ሰዓት ሴት ልጅ ትመታለችን። ሴት ልጅ ናት እኮ ናት ዲ ማፍቶ አይደል እንዴ? እና ወደ ቤተሰቦቻችን ቅድምም ብያለሁ፣ ይሄ ለእናንተ ትቻለው ብያለሁ። ስለዚህ እንግዲህስ እና ይሄ ነገር ቀልድ ነው ወይስ ትክክለኛ ጥያቄ ነው ወይስ ይሄ ለእናንተ ትቻለው? በነገራችን ላይ እነዚህ ልጆች በጣም አሪፍ የራሳቸው እንትን ላይ በጣም አሪፍ ትምህርት የሆኑ ነገሮች ነው የሚለቁት፣ ድራማዎች ምናምን ማለት ነው። እና ከአባይ ቴሌቪዥን ጋር ነው እንትን የሚያደርጉት። በጣም ደስ የሚል አባይ ቴሌቪዥን በጣም ታውቁታላችሁ ብዬ አስባለሁ። ያው እንግዲህ በጣም ደስ የሚል ትምህርት የሆኑ ነገሮች ነው የራሳቸው ቻናል ላይ ይልቃሉና በጣም ትምህርት የሆነው እንደገና ደግሞ ደስ ይላል እና ሰውንም ያግዛሉ። እና እዛ ላይ ነው እንግዲህ ይሄ ፍቅር ጥያቄ ስጠይቀው አልቀበልም አለች። ከዛን ቀጥሎ ደግሞ ሁለተኛ ጥያቄው ደግሞ አሁን በዱላ ማለት ነው። በዱላ እንግዲህ የማውን ነገር አለ ብላችሁ ታስባላችሁ? በዱላማ በፍጹም ለምን ብትሉት በዱላ የመጣ ወይም በንድደት ላይ የመጣ ነገር ነገም አደጋ አለው ማለት ነው። አደጋ አለው ማለት ነው። እንዴት አደጋ አለው ብለሽ ታወራለሽ ብላችሁ ብትጠይቁት ቅድምም ብያለሁ። አንድ ነገር ለእናንተ በቃ ይቅርብኝ፣ ይሄ ነገር ለኔ አይዋጣልኝም፣ በቃ አልፈልግም ያላችሁት ነገር ላይ ሄዳችሁ እጅ ስትከቱ ጊዜ በጣም ይከብዳል ወይም እንትን ያደርጋል ማለት ነው። እንግዲያውስ ውድ ቤተሰቦቻችን አእምሮ እንግዲህ ይዞ የመጣው ነገር ነው እኔ ይዤ የመጣሁት ማለት ነው። ውድ ቤተሰቦቻችን አመሰግናለሁ። ወዳችሁ ፈቅዳችሁ ጊዜ ሰዓት ሰጥታችሁ ስለከታተላችሁ ከልብ ነው የማመሰግነው። ፈጣሪ ሀገራችንን ይጠብቀን፣ ጤናና ሰላም ይስጠን። አመሰግናለሁ። በቀጣዩ ቪዲዮ ላይ እንገናኛለን። ቤተሰቦቻችን ላይክ እና ሀሳብ አትርሱት። በጣም አመሰግናለሁ። ሰላም ለሁላችን ይሁን፣ ለሀገራችንም ይሁን። ፈጣሪ ሰላምና ጤና ይስጠን። አመሰግናለሁ። በቀጣይ ቪዲዮ ላይ እንገናኛለን። እንግዲያውስ ላይክ አትርሱት። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አመሰግናለሁ። ስደት ላይ ያላችሁ ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ። በቀጣይ ላይ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ቻው ቤተሰብ፣ አመሰግናለሁ። ቸር ጊዜ ይሁንላችሁ። እንግዲህስ የዛሬ እንግዲህ ይሄ ይመስላል። በቀጣዩ ላይ እንገናኛለን። ደህና ሁኑ። በጣም ነው የማመሰግነው። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው ቻው ቤተሰብ፣ ቻው።